አዲስ ነገር አለ ውድ የቻናሌ ቤተሰቦች እጅግ የሚያምር ዘመናዊ ሰፊ የትራንስፖርት ተርሚናል እየተጠናቀቀ ነው የሚገኘው። ስትራክቸሩ እንዲሁም ደግሞ የቀለሙ ውበት በጣም ያምራል። እዚህ ጋር የተሳፋሪዎች ሎቢ ኤሪያ ነው፣ ሰፊ ነው፣ በቂ ብርሃንም አለው። እዚህ ጋር የመኪኖች መግቢያ ነው፣ እንዲሁም ደግሞ የቲኬት መቁረጫ አለ። ይሄኛው ደግሞ መሀል ላይ ያለው የተሳፋሪዎች ዋና መግቢያ ነው። እዚህ ጋር መገናኛ አሁን እየተጠቀመበት ያለው የታክሲ ስቴሽን ነው ውድ የቻናል ቤተሰቦች። እዚህ ጋር ደግሞ የአዲስ አበባ ቀላል ባቡር የመገናኛ ስቴሽን አለ። የመገናኛ ሃይዌይ ነው እዛ ፊት ለፊት ባሱ እየሄደበት ያለው። እዚህ ጋር ደግሞ የካ ክፍለ ከተማ አለ። ይህ የካ ክፍለ ከተማ ህንፃ ነው። በነገራችን ላይ ሁሉም ክፍለ ከተሞች ተመሳሳይ ህንፃ ነው ያላቸው፣ ዲዛይናቸው ማለት ነው። እዚህ ጋር ደግሞ ማራቶን ህንፃ ይገኛል። የብሪቲሽ ኤምባሲ 22 አዲሱ ኮሪደር ነው ይሄ። የሳይክል መንገድ እንዲሁም ደግሞ ሰፊ የእግረኞች መንገድ አለው። እዚህ ጋር በርቀት ጫካ ፕሮጀክት ይታያል። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ይህ ቪዲዮ እንግዲህ ዛሬ በጣም እንደምትወዱት ምንም አልጠራጠርም። ከዚህ በፊት አላየነውም፣ እንዲሁም ደግሞ አዲስ ነገር ነው። እንደነገርኳችሁ በሃይላይትም ላይ እንደተመለከት ነው ያለነው መገናኛ አካባቢ የካ ክፍለ ከተማ አጠገብ ነው። ዛሬ የምናየው እንግዲህ ይህንን አዲስ የትራንስፖርት ተርሚናል ፕሮጀክት ነው። ፕሮጀክቱ በመጠናቀቅ ላይ ያለ ፕሮጀክት ነው። ኦልሞስት ግን የተጠናቀቀ ማለት ይቻላል። አሁን ያለሁበት እንግዲህ ላይኛው የቴራስ ነው። ከስር እንግዲህ የታክሲ እንዲሁም ደግሞ የባስ ስቴሽኖቹ የሚያርፉበት ቦታ አለ ማለት ነው። እሱን የምንመለከት ይሆናል። እንዲሁም ደግሞ በዛሬው ቪዲዮ ከምናየው ነገሮች አንዱ የመገናኛ አካባቢ ያለውን የኦልድ ስቴሽኑ አለ አይደለ? እዛም አካባቢ እናያለን። እንዲሁም ደግሞ ባቡር ያለበት አካባቢ የመገናኛ ሃይዌይ፣ ከዛ በተጨማሪ ደግሞ ወደ ጫካ ፕሮጀክት መግቢያው ጋር አድርገን ወደ የካ ክፍለ ከተማ መተን ከዛ በብሪቲሽ ኤምባሲ አድርገን በአዲሱ የብሪቲሽ ኤምባሲ 22 ኮሪደር የምንመለከት ይሆናል። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እንዲሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ውድ የቻናላችን ቤተሰቦች አዳዲስ በየቀኑ የአዲስ አበባ የተለያዩ አካባቢ ቪዲዮዎችን የምናደርሳችሁ ይሆናል። ውድ የቻናል ቤተሰቦች አሁን እንግዲህ ያለነው ፎቅ ላይ ነው ማለት ትችላላችሁ። ቴራስ ሆኖ ግሪን ሆኖ ስንመለከተው መሬት እንዳይመስላችሁ። ከዚህ ወደ ታች የስቴሽኑ ያለበት ነው። ቤዝመንት ነው። 2 ቤዝመንቶች ላይ ያሉት። ከላይ ደግሞ ቴራስ ሆኖ የተለያዩ አገልግሎት የሚሰጡ እንደ ማረፊያ እና ሱቅ ነገር የሚሆኑ ተሰርቶበት ነው። አሁን ወደ ተርሚናሉ ገብተናል። እንግዲህ ሎቢ ኤሪያው አካባቢ እናያለ ነው። ወደ ውስጥ ገብተን እንግዲህ ይህ ስቴሽን ምን ይመስላል የምንመለከት ይሆናል። እጅግ በጣም ደስ የሚለው ከዚህ በፊት እንግዲህ ፒያሳ ላይ ነበር እንደዚህ ያየ ነው። እንዲሁም ከሳር ቤት አካባቢም ተመልክተናል። ቆየት ያለ ነው ሳር ቤቱ የባለፈው አመት ወይም ደግሞ የዚህ አመት መጀመሪያ አካባቢ ነው። ይህ እንግዲህ መገናኛ አዲሱ ስቴሽኗ ይሆናል ማለት ነው። እጅግ ዘመናዊ ነው። መገናኛ እንግዲህ የምናውቀው እጅግ በጣም ብዙ በሺዎች የሚቆጠሩ ሰዎች የሚተላለፉበት አካባቢ ነው። ለዛውም እንግዲህ ሰፊ የትራንስፖርት አገልግሎት የሚሰጥበት አካባቢ ነው። አሁን እየተሰጠ ያለበት ወይ ደግሞ ሲሰጥበት የነበረው እጅግ በጣም ብዙ አስቸጋሪ ነገሮች ያሉ ነው። የተለያዩ ስርቆቶች የሚካሄዱበት እንዲሁም ደግሞ ሰው በጣም እየተጋፋ የሚንቀሳቀስበት አካባቢ ነው። ይህም ደግሞ እንግዲህ ለትራፊክ ፍሰት በጣም የሚያስቸግር፣ ለከተማ ውበትም በጣም አስቸጋሪ የሆነ እንዲሁም ደግሞ ለትራፊክ ፍሰት ለትራፊክ አደጋ የሚያጋልጥ ነበረ። አሁን ግን እንደዚህ አዳዲስ ነገሮች እየተሰሩ ነው ያሉት። እነዚህ መሰል ችግሮች እንግዲህ የሚቀርፍ ይሆናል ማለት ነው። በዛውም እንግዲህ ለተሳፋሪዎች ደግሞ ምቾት የሚሰጥ ይሆናል ይሄ ፕሮጀክት። ውስጡን እስቲ እንግዲህ አብረን የምንመለከት ይሆናል። ውድ የቻናላችን ቤተሰቦች እንግዲህ እነዚህ አይነት በውጭ ሀገር ያላችሁ ለእናንተ እንኳ አዲስ አይሆንም፣ ግን ለሀገራችን እንደዚህ አይነት ፕሮጀክቶች አዳዲስ ነገሮች ናቸው።
ይህ ፕሮጀክት እንግዲህ የኤሌክትሪክ ሞተሮችንም ቻርጅ የሚያደርግ ስቴሽን አለው። ይሄ እንግዲህ መውጫ ነው ማለት ነው። በዚህኛው ይገቡና በአንዱ ሳይድ ደግሞ ይወጣሉ ማለት ነው። እጅግ በጣም ደስ የሚል ፕሮጀክት ነው። ትወዱታላችሁ። ውስጡን ደግሞ እንመለከተውና ከላይኛው ደግሞ ከአንዱ ሳይድ ተመልክተን ወደ መገናኛ አሁን የአገልግሎት እየሰጠ ያለው ስቴሽን ጋር እንሄዳለን። ይህ እንግዲህ ሎቢ ኤሪያው ነው፣ ሰፊ ነው። እንዲሁም ደግሞ ከላይ ያለው ብርሃን የሚሰጥ መስታወት ተገጥሞለታል። እንግዲህ የፒያሳውን ገና በቅርብ ነበር አገልግሎት የጀመረው። ይሄን እንግዲህ አዲስ ሌላ ሁለተኛ ይሆናል ማለት ነው ለአዲስ አበባ። ውድ የቻናላችን ቤተሰቦች በጣም ተወዱታላችሁ። አሁን ደግሞ ከአንዱ በኩል ሆነን የውጨኛውን ክፍል ለምንመለከተው ፊት ለፊት መሀል ላይ ያለው መግቢያ የተሳፋሪዎች ነው። ከዛኛው በኩል ደግሞ ያለው መግቢያ የመኪኖች ነው። እንደምትመለከቷቸው እንግዲህ ባሶቹ የመንገድ ዳር ላይ ቆመው ነው አገልግሎት የሚሰጡት። አሁን ግን እዚህ ጋር እየተጠናቀቀ በሚገኘው ይገቡና አገልግሎት የሚሰጡ ይሆናል ማለት ነው። አሁን መገናኛ ዋናው ጋር የታክሲ መሳፈሪያው ጋር ደግሞ ያለው እንግዲህ ይሄኛው ሲጀምርለት እዛም አካባቢ እንደዚህ ዘመናዊ ተርሚናል እንደሚሰራ እቅድ እንዳለ ሰምቻለሁኝ። ሙሉ ለሙሉ መሬት ውስጥ ይገባል ማለት ነው የመገናኛ የታክሲ እንዲሁም ደግሞ የባስ አገልግሎት ማለት ነው። እሺ አሁን ወዳለው የታክሲ ስቴሽን ተመልሰናል። እንደምትመለከቱት እንግዲህ በጣም ብዙ ታክሲዎች አሉ፣ እንዲሁም ደግሞ ባሶች አሉ። እንግዲህ ያው አሁን ክረምት ነው። ዝናብ በሚመጣበት ጊዜ ተሳፋሪዎች በዝናብ መደብደብ እንዲሁም ደግሞ ፀሐይ በሚሆንበት ጊዜ እጅግ አስቸጋሪ ነው የሚያደርገው። አሁን ግን ይህንን ነገር የሚቀርፍ ነው ይሄ ያየ ነው ስቴሽን ማለት ነው ተርሚናሉ። እዚህም ጋር እንግዲህ ተመሳሳይ እንደሚሰራ እንደነገርኳችሁ ይሰራል ማለት ነው። አሁን እዛኛው ጋር እንግዲህ ያሉትን መኪኖች የሚያስታግስ ካላ ቢያንስ አሁን መገናኛ በላይና በታች ነው ያለው። ከላይ በኩል ያለው ወይም ከታች ያለው ደግሞ ያንን ስለሚተካለት መሰራት ይችላል ማለት ነው። አሁን ግን ወደ ጫካ መግቢያ እንዲሁም ደግሞ እዚህም ጋር ከዛ ወደ 4 ኪሎ ነው ያለው። አሁን እዚህ ያለውበት የባቡር ስቴሽኑ መተላለፊያ ድልድይ ነው። በዚህ ጋር እንሄድና ላይ ደግሞ ወደ ጫካ ፕሮጀክት መግቢያው ጋር አድርገን ወደ የካ ክፍለ ከተማ የምንሄድ ይሆናል። ይህ ባቡርም እንግዲህ ከቻይኖች ጋር በመተባበር ከመገናኛ ወደ ሲኤምሲ የሚወስደው ባቡር ነው። ይህ እንግዲህ የማንሳት ስራ ይሰራል ተብሎ ነበረ። ለአካባቢው የትራንስፖርት ፍሰት አስቸጋሪ ነገር አድርጓል በሚል ይነሳል ተብሏል። ስለዚህ ከዚህ ከመገናኛ እስከ ጦር ኃይሎች የሚሆን ይቀራል ማለት ነው። ይህ ከተነሳ ይሄ የምንመለከተው ፊት ለፊታችን የመገናኛ ስቴሽን ነው፣ አንደርግራውንድ ነው። ይሄ ደግሞ የመገናኛ ሃይዌይ ነው። ፊት ለፊቱ የንግድ ባንክ ህንፃ እንዲሁም ደግሞ ሌሎች ህንፃዎች ይታዩናል። ወደ 22 የሚወስደውም አካባቢ ማለት ነው። እዚህ ጋር እንግዲህ ብዙ ባሶች አሉ፣ እንዲሁም ደግሞ ቅጥቅጥ ባሶች በተለምዶ የሚባሉት አሉ። እንግዲህ እዚህ ጋር ዘመናዊ ተርሚናል ደግሞ ተገንብቶ ወደፊት የምንመለከት ይሆናል ማለት ነው። አካባቢ እንደምትመለከቱት ይሄ በጣም ትልቅ ነው። ያው ሰፊ አገልግሎት ብዙ የሺህ ህዝብ አገልግሎት ስለሚሰጥበት ይህን አካባቢ ይህን የሚተካ ማግኘት እዚህ አካባቢ ትንሽ ሊያስቸግር ይችላል። ግን አሁን የተመልክተ ነው ያለፍነው ተርሚናል ይህንን አገልግሎት ለመስጠት ስለሚችል በዚህ ጋር ሊጀመር ይችላል ማለት ነው። በዚህ በኩል የምንመለከታቸው ደግሞ ወደ ላምበረት ወሰን አካባቢ የሚሄዱ ባሶች ናቸው። ሰማያዊዎቹ በነገራችን ላይ ፐብሊክ ባሶች ነው የሚባሉት ለተለያዩ የመንግስት ሰራተኞች
የትራንስፖርት አገልግሎት ጧጧት የሚሰጡ ናቸው። ከላይ ወጥተናል እንግዲህ በጫካ በኩል ማለት ነው። የጫካ ፕሮጀክት መግቢያ መንገድ አካባቢ እንግዲህ የጫካ ፕሮጀክት መግቢያ ከዚህ ጀምሮ እስከ ላይ ድረስ እስከ ወደ ኮተቤ መውረጃ ድረስ ግሪን ተደርጎ የተሰራ ነው። በዚህ በኩል እንግዲህ ያሉ ህንፃዎች ደስ የሚሉ ናቸው። ከስር ግሪን ኤሪያ ያላቸው። እዚህ ጋር እንግዲህ ትንሽ ወክወዩ በእግር መስመር አይነት ነገር ነው ያለው። አዎ ይህ እንግዲህ የጫካ ፕሮጀክት ዋና መግቢያ ነው። እንደምትመለከቷቸው ባሶቹ ቅጥቅጥ የሚባሉት እዚህ ጋር ነው አገልግሎት እየሰጡ ያሉት። ይህ እንግዲህ በጣም የሚያምር መንገድ ነው። ግን እዚህ ባሶቹ ያው አካባቢ የተጨናነቀ ስለሆነ ተገደው ይመስለኛል እዚህ አካባቢ በቂ ቦታ ስለሌለ እቺን ዳገቷን እንደመውረድ ስንል በዚህ በግራ በኩል የአለት ፋውንቴን የተሰራ አለ። በዚህ በግራ በኩል ማለት ነው። እዚህ አካባቢ እንግዲህ ዲያስፖራ አደባባይም ነበር እዚህ ፊት ለፊት የነበረበት ቦታ ማለት ነው። ግን እሱ የጫካ ፕሮጀክት መንገዱ ሲጀመር ተነስቶ ነው። ብዙ አደባባዮች ነበሩ አዲስ አበባ። ግን የትራፊክ ፍሰት በጣም ስለሚጨናነቅ የተነሱ አሉ። ከዚህ በፊት አሁን ከማስታወሳቸው የጦር ኃይሎች አካባቢ ትልቅ አደባባይ ነበር። እሱም እንደዚሁ በመብራት ተተክቷል። ጀርመን አደባባይ በመብራት ተተክቷል። ወደ ኢምፔሪያል አካባቢ ደግሞ እንደዚሁ አደባባይ ነበረ። እሱም አሁን መብራት ነበረ። ከዛ ግን ሃይዌይ ተሰራለት። ይሄ ነበር ዳያስፖራ አደባባይ ተብሎ የሚታወቀው ማለት ነው። ፊት ለፊታችን እንግዲህ ማራቶን ህንጻ አለ። ከዛ ደግሞ የማራቶን ህንጻ ፊት ለፊት የካ ክፍለ ከተማ አለ። በዚህ በኩል ያለው የእግረኛ መንገድ በጣም ደስ የሚል ነው። ከዛ ፊት ለፊት ደግሞ እንግዲህ ተራራማው ወደ ጫካ የሚያስኬደው መንገድ ነው ያለው። ሙሉ ለሙሉ ግሪን ነው። እንግዲህ አካባቢ ያልነበረ ነው፣ ተቆርጦ ነው መንገዱ የተሰራው። የካ ክፍለ ከተማ ማለት እዚህ አሁን እየሄድንበት ያለው ፊት ለፊቱ ነው፣ በቀኝ በኩል ማለት ነው። ይህ መንገድ እንግዲህ ወደ 4 ኪሎ 6 ኪሎ ፒያሳ የሚወስደው ዋና መንገድ ነው። እንዲሁም ደግሞ የቀበና ግድብ ያለው እዚህ አካባቢ ነው፣ ከብሪቲሽ እንዲሁም ደግሞ ከራሽያ ኤምባሲ ዝቅ ብሎ ማለት ነው። ኮከበ ጽባ ትምህርት ቤት አካባቢ የካ ክፍለ ከተማ እዚህ ጋር ነው። እንግዲህ የካ የሚል ጽሁፍ አለው ከላይ። ሁሉም ክፍለ ከተሞች የአዲስ አበባ ክፍለ ከተሞች ተመሳሳይ ዲዛይን ህንፃ ነው ያላቸው፣ የአስተዳደር ህንፃቸው ማለት ነው። አሁን ደግሞ የአንድ ማዕከል አገልግሎት በጎናቸው በተሻሻለ ዲዛይን እዛው አካባቢ ይሰራላቸዋል። ወይም ደግሞ ሞሰብ ለብቻም የሚሰሩበት አካባቢ አለ። ግን ደግሞ አንዳንድ ክፍለ ከተሞች ላይ እዛው አካባቢ አለ። ለምሳሌ አሁን የቂርቆስ ክፍለ ከተማ እንዲሁም ደግሞ የአራዳ ክፍለ ከተማ የነበረው የአንድ ሞሰብ አገልግሎት ማዕከል ተደርገዋል። ሪኖቬት ተደርጎ ማሻሻያ ተደርጎበት ማለት ነው። ማራቶን ህንፃ ነው ፊት ለፊት የምንመለከተው። ምናልባት ሌላ ከለር ይመስለኛል፣ ቀይ አይነት ከለር ነበር የነበረው በፊት። አሁን ግን ተመሳሳይ ስታንዳርድ ሲደረግላቸው ወደ ሲልቨር አይነት መጥቶ ነው እንጂ ቀይ ነገር ነበረ በፊት የማውቀው የማራቶን ህንፃ ቀለሙ። እንደምትመለከቷቸው እንግዲህ እዚህ አካባቢ ባሶች አሉ። ወደ አዲሱ ገበያ፣ 6 ኪሎ፣ ፒያሳ፣ 4 ኪሎ የሚጭኑ መኪኖች ናቸው። እዚህ መንገድ ዳር ነው እንግዲህ መንገዱን አጣበው የተሳፋሪዎችን የሚጭኑት። አሁን እንግዲህ ያየነው ተርሚናል ጋር ይገባሉ ማለት ነው ወደፊት። ይሄ ነገር በጣም መስፋፋት ያለበት ደስ የሚል ነገር ነው። ሜክሲኮም አሁን እንግዲህ እንደዚህ ቢደረግ በጣም አሪፍ ነው። ምናልባትም ተጀምሮ ሊሆን ይችላል፣ ምናልባት ሳላየው ከርቼ ሊሆን ይችላል። ካለም እንግዲህ ወደፊት በማውቅበት ጊዜ ማስጎበኛችሁ ይሆናል። ውድ የቻናል ቤተሰቦች እንግዲህ ተርሚናሉ እንዴት አገኛችሁት? ኮሜንት፣ ሀሳብ አስተያየት ካለ አሳውቁን።
እንግዲህ መገናኛ በጣም ብዙ ሺህ ህዝቦች እስከ 500 ሺህ የሚቆጠር ሰው በቀን እንደሚተላለፍበት ነው ጥናቶች የሚያመለክቱት። ይህ ማለት በጣም ብዙ ቁጥር ነው። 500 ሺህ ማለት ግማሽ ሚሊዮን ማለት ነው እና በጣም ብዙ ነው። ለዚህ ሁሉ ህዝብ ደግሞ ለማጓጓዝ በጣም መጠነ ሰፊ የሆኑ የትራንስፖርት አገልግሎት ያስፈልጋል። ለዛ ነው መገናኛ እንግዲህ ብዙ ጊዜ ጭንቅንቅ ባለ ኢንቫይሮንመንት የምንመለከተው። እዚህ ጋር መጠነኛ የወንዝ ዳርቻ አለ። እሱን እየሰሩ ነው ያሉት። በእርግጥ ብዙ ወንዝ አይመስልም፣ ግን የሆነ ፍሳሽ ነገር ነው። ግን የተፈጥሮ ውሃ ነው የሚመስለው፣ ፍሳሽ ሳይሆን የተፈጥሮ ውሃ ነው የሚመስለው። ሳይዙ የፍሳሽ ነገር ይመስላል እንጂ ወንዝ ነገር ነው። አዲስ አበባ አይ ቲንክ 76 በላይ ወንዞች አሉ የሚል ጥላት ሰምቻለሁኝ። ተርሚናሉ መጀመሪያ ላሳያችሁ ብዬ ነው ወደ ውስጥ ገብቻ ያሳየኋችሁ። አሁን ግን ቀጥታ በዚህ ተርሚናሉን የውጨኛውን ክፍል አይተን ወደ ብሪቲሽ ኤምባሲ አድርገን በ22 መንገድ የምንሄድ ይሆናል። ውድ የቻናሌ ቤተሰቦች፣ ያው በመግቢያ ላይ እንደነገርኳችሁ ይሄ መግቢያው ነው። እንግዲህ የኤሌክትሪክ ኢቪ ቻርጅ ስቴሽን ይኖረው ይመስለኛል። ይሄ እዚህ ጋር ደግሞ የትኬት መቁረጫ ነው። መሀል ላይ ደግሞ የተሳፋሪዎች መግቢያ አለ። በእግርም የሚያስገባ አለ። ደግሞ ወደ ላይ ወደ ቴራሱ ማለት ነው። መግቢያችን ላይ እንደተመለከት ነው። ወደ ውስጥ ደግሞ ወደ ቤዝመንቱ ለመግባት በዚህ ፊት ለፊት ባለው መግባት ይቻላል ማለት ነው። በዚህ በቀኝ በኩል ደግሞ ትልቅ ስክሪን ተሰቅሏል። ለተለያዩ ማስታወቂያዎች አገልግሎት የሚውል ማለት ነው። እዚህ ጋር ፊት ለፊቱ ማለት ነው። ይሄ ደግሞ ለመውጫ ነው። ይህ ተርሚናሉ ባሶቹ ወይም ታክሲዎቹ የሚወጡበት ነው። ያው የውስጠኛውን ክፍል ቀረብ አድርገን ስንመለከተው እንደዚህ አይነት እይታ አለው። በዚህ በኩል ደግሞ የተለያዩ ስራዎች እየተሰሩ ነው። አሁን የግሪነሪ ሳር እንዲሁም ደግሞ የተለያዩ ችግኞች የሚተከሉበት አካባቢ ነው። በዚህ ጋር የማስተካከል ስራ እየተሰራ ነው ያለው። ትንሽ ገባ ብለን ወደ ብሪቲሽ ኤምባሲ የምናደርገውን ጉዞ የምንቀጥል ይሆናል። እዚህ ጋር አፈር አሸዋ እንደዚህ እየተደፋፋ ነው ያለው፣ እያስተካከሉት ነው ያለው። ወደፊት ደግሞ ሲከፈት መጥቼ አፕዴት አሳያቸዋለሁ። ውድ የቻናሌ ቤተሰቦች፣ አሁን እንግዲህ ቀኛችንን ይዘው ወደ ብሪቲሽ ኤምባሲ የምናደርገውን ጉዞ እንቀጥላለን። እዚህ ጋር ፊት ለፊታችን ተቀጣጣይ የአንበሳ ባስ ነው የምንመለከተው። አልፎ አልፎ እንደዚህ አይነት ባሶች አሉ ከተማ ውስጥ። አንበሳ በብዛት ያለው ፊት ለፊት እንደምንመለከተው አይነት ባሶች ናቸው። አንዳንድ ቦታዎች ደግሞ ተቀጣጣይ ባሶች አሉ። እንግዲህ ጀምረነዋል። ወደ ብሪቲሽ ኤምባሲ አለፍ አለፍ እያለ ነው የምናየው። ሙሉ ለሙሉ አናሳያችሁም ወደ ቻናል ቤተሰቦች እንዳናሰለቻችሁ። ከዛ እዚህ አካባቢ ደግሞ የካ ሚካኤል ታዋቂ ቤተክርስቲያን አለ። እሱ መግቢያ አካባቢ እናሳያችሁና ወደ 22 ጉዟችን እንቀጥላለን። ከዛ ሾላ አለ እዚህ አካባቢ። እንግዲህ ታዋቂ ሰፈሮች፣ የሾላ ገበያ የሚገኘው እዚህ አካባቢ ነው። ይህ መስመር እንግዲህ የመጀመሪያው የአዲስ አበባ ኮሪደር በሚሰራበት ጊዜ የተሰራ ኮሪደር ነው። ይሄ ማለት የ4 ኪሎ ቀበና ከዛ እስከ መገናኛ ድረስ ከዛ ደግሞ አልፎ እስከ ሲኤምሲ ድረስ ኮሪደር ሲሰራ የመጀመሪያው የተሰራው ኮሪደር ይሄ ነው። መጀመሪያ ኮሪደር ሲጀመር የተደረገው ንጣፍ ፊት ለፊታችን እንደምንመለከተው ይሄ እግረኛ መንገድ ማለት ነው። ቴራዞ ነገር ነበር የተለጠፈው። ከዛ ይሄ ቀዩ ባይክ ሌን ተደረገ። ስትሬት ላይቱ እንደምትመለከቱት ይሄ ነጭ ነው፣ በብዛት የድሮ አይነት ማለት ነው።
ከዛ ግን ሁለተኛው ዙር ሲጀመር የቦሌ ኮሪደርን ታስታውሳላችሁ አይደለ? ወደ ቢጫ የወሰዳቸው ከለሮች ከላይ ደግሞ አበባ የሚመስሉት እነሱ ተጀመሩ። ከዛ የቦሌ ኮሪደር እንዲሁም ደግሞ የሳር ቤት አካባቢ እሱ ተሰራ። ከዛ ግን ይሄ ጥቁሩ ላይት መጣ ማለት ነው። ይሄ ደግሞ ወደ የካ ሚካኤል መግቢያው ነው፣ ዋና መግቢያው ማለት ነው። ከዛ ግን ከ4 ኪሎ ከድል ሐውልት ወደ ፒያሳ የሚወስደው መንገድ ተቀይሯል። አሁን እንደዚህ ተደርጎ እንደተሰራው ከዛ ግን ማሻሻያ ተደርጎበት ንጣፉም የሴራሚክ ተደረገ። እንዲሁም ደግሞ የመንገድ ዳር መብራቶቹ ልክ እንደ ቦሌው አይነት ተደርጎ ተቀየረ እንጂ በመጀመሪያ እንደዚህ ነበር የተሰራው። ከዛ እነዚህ ደግሞ ላይታቸው እንደ ዲም ላይት ሆኖ ፖሉ ላይ ተጠምጥሞ ነው ያለው እዚህ አካባቢ። የአካባቢ እንግዲህ ረጅምና ፍላት ነው። እስከ ሲኤምሲ አያት ድረስ የተዘረጋ መንገድ ነው። አይ ቲንክ አሁን ይሄ በአዲሱ ስትሬት ላይት ቢተካ ደግሞ በጣም የሚያምር አካባቢ ነው የሚሆነው። ይህ አካባቢ ለምን በቃ ሜዳማ ነው አካባቢው። ቀበና ከመብራቱ እስከ ብሪቲሽ ኤምባሲ አካባቢ ድረስ ትንሽ ወንዙ ስላለ ድልድዩ ወረድ ይላል እንጂ ከዛ ግን ሙሉ ለሙሉ ስትሬት የሆነ መንገድ ነው። እዚህ አካባቢ እንግዲህ ያምራል ማለት ነው። እንደዚህ አይነት ስትሬት ላይቶች ቢጨመሩ ከዚህ በጣም ይሻላሉ እነዛኞቹ። አሁን እንግዲህ ብሪቲሽ ኤምባሲ አካባቢ ደርሰናል። ፊት ለፊታችን የምናየው እሱን ነው። ከዛኛ ወደ ግራ ጥፍ እንልና ወደ 22 እንሄዳለን ማለት ነው። እንግዲህ ይህ 22 ኮሪደር ኦልሞስት ተጠናቋል። ከ22 አደባባይ እስከዚህ ያለው ማለት ነው። ከ22 አደባባይ ወደ ቦሌ የሚሄደው ኦልሞስት የእግረኞች መንገድ ምናምን እየተስተካከለ ነው ያለው። ይሄም እንደምትመለከቱ እንግዲህ ቴራዞ ነገር ነው የተደረገለት። ከ22 አደባባይ ወደ ቦሌ የሚሄደው ግን በኮንክሪት በብረት ነው የተሰራው የእግረኛ መንገድ። ወደዚህ አካባቢ ያለው እንግዲህ ተመሳሳይ ነው ማለት ነው። ወደ ብሪቲሽ ኤምባሲ ወደ መገናኛ ወዳለው ማለት ነው። ውድ የቻናላችን ቤተሰቦች እንግዲህ በወሬ እንዳላሰለቻችሁ እስከ መጨረሻው ድረስ ተመልከቱት። ከዚህ አካባቢ ወደታች እንግዲህ እዚህ አካባቢ ያላችሁ የምታስታውሱት ትዝታም ካለ ሼር አድርጉን። እንዲሁም ደግሞ እዚህ አካባቢ ያሉ ቤቶች በድንጋይ ክላድ ተስተካክለው በመስታወት የተሰሩ ናቸው። አዳዲስ አይነት ነገሮች አሉ። እነሱን እስከ መጨረሻው ድረስ ተመልከቱት። በሌላ ቪዲዮ ተመልሼ የሚመጣ ይሆናል። ውድ የቻናል ቤተሰቦች ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ ላይክ በማድረግ አበረታቱኝ። በጣም ነው የማመሰግነው። በቀጣይ ቪዲዮዎች እመልሳለሁ። ገና ብዙ የምናየው ይኖረናል። ከአዲስ አበባ ሞጣ እያለ ለማየት እንሞክራለን። ሰላም ሁኑልኝ። በሌላ ቪዲዮ እመለሳለሁ። ቪዲዮውን ግን እስከ መጨረሻው ድረስ ተመልከቱት።
እዚህ ግን ትምህርት ቤት የሚባለው የቱ ጋር ነው? አላወቅኩትም ጋሼ። Yes.